ፈጣንና ጤናማ ለሁሉም ሰው የሚስማማ ቆንጆ የጾም አማራጭ ወጥ ነው የሰራነው። ትወዱታላችሁ። ሰላም እንዴት ናችሁ? ሰላም ናችሁ ወይ ውድ ቤተሰቦቼ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ መጥቻለሁኝ። በጣም ቀላልና በአጭር ደቂቃ የምንሰራው ጤናማ የጾም አማራጭ ነው የምንሰራው። ሽንኩርታችንን በቁመት ከትፈን በቁመት የተከተፈ ሽንኩርት ነው። እሱን በራሱ ውሃ ብቻ እናበስለዋለን። ጤናማና ልጆችም ሊመገቡት የሚችለው ቆንጆ ወጥ ነው። ሽንኩርታችንን እንደዚህ በራሱን ውሃ እስከሚጨርስ ድረስ እናበስለዋለን። ከዛ የራሱ ውሃ ከጨረሰ በኋላ ዘይት ጨምራለሁኝ። ዘይትና ሽንኩርቱን ደግሞ አበስለዋለሁኝ። ብዙ ጊዜ አይወስድብንም። ማንኛውም ሰው የሚሰራው ቀላል አሰራር ነው። ወቅቱም አሁን ጾም ስለሆነ ቀለል ያሉ ነገሮችን እንሰራለን። ሁሉም ሰው የሚሰራው ቢሆንም ግን እኛም ደግሞ በቤታችን ቀለል አድርገን እንዴት አድርገን እንደምንሰራው ለማሳየት ነው። ነጭ ሽንኩርት ጨምሬያለሁኝ። አልጫ ስንሰራ ነጭ ሽንኩርት ግዴታ ወሳኝ ነው። ነጭ ሽንኩርቱን ከቀይ ሽንኩርቱ ጋር አበስለዋለሁ። አሁንም ለሰስ አድርገን እሳታችንን ሽንኩርታችንን እንዳይቃርብን ነጭ ሽንኩርትም ስለጨመርን እንዳይቃጠልብን በነጩ እናበስለዋለን። አልጫ ስለሆነ ከለር ይፈልጋል። ከጠቆረ መልኩ ድብዝዝ ይለብናል። ስናየው ስለማይመች የምድጃችንን ሙቀት አስተካክለን ሽንኩርታችንን ቀስ ብለን በነጩ እናበስላለን። ለከለር ደግሞ እርድ እንጨምራለን። እርድ ያው ለጤናም ቆንጆ ነው። በተለይ ደግሞ ቤት ውስጥ የተዘጋጀ ከሆነ ብዙ አይነት ቅመም ተጨምሮበት ስለሚዘጋጅ እርድ ለማንኛውም ምግብ ቆንጆ ነው፣ ለጤናም ጥሩ ነው። ከለሩንም ቆንጆ አድርጎ ያሳምርልናል ማለት ነው። አሁን ደግሞ በቁመት የተቆራረጠ ካሮት አለ። ካሮትን ጨምራለሁኝ። የግዴታ ካሮት መሆን የለበትም። ያላችሁን አትክልት እንጨምራለን። ግን አሁን ለዛሬ ልሰራ የፈለኩት ካሮት እና ድንች ስለሆነ ካሮት ተጠቅሜ ያለው እዚህ ላይ ፎሶሊያ ካለ መጨመር ይቻላል። ካሮት ከሌለ ፎሶሊያ መጠቀም እንችላለን። ፎሶሊያ ከለሩ አረንጓዴ ነው። ድንቹ ነጭ ነው። እዛ አብሮ ስለሚሄድ እሱን መጠቀም ይቻላል። ብሮኮሊ መጠቀም እንችላለን። እዚህ ጋር ትንሽዬ ሚጥሚጣ ጨምሬያለሁኝ። ምክንያቱም ቃናውን ጣዕሙንም ቆንጆ ያደርግልናል። ትንሽዬ ሳይበዛ ትንሽ ሚጥሚጣ ጨምሬያለሁ። እዚህ ጋር ደግሞ አፍሪጅ ጨምሬያለሁ። እናንተ ካልፈለጋችሁ መጨመር አለመጨመር ይቻላል። ሚጥሚጣ ካለ ግን ትንሽዬ መጨመር ይቻላል። በተለይ ሚጥሚጣው በቤት የተዘጋጀ ከሆነ ቆንጆ ቃና ካለው ብዙ የማያቃጥል ጨው ያልበዛበት ከሆነ ቤት ውስጥ የምናዘጋጀው ከሆነ አልጫ ነገሮችን ስንሰራ ትንሽዬ አንድ ሻይ ማንኪያ ጣል ብናደርግበት ሚጥሚጣ ጣዕሙን አይታችሁ ትመሰክራላችሁ ማለት ነው። በጣም ቆንጆ ነው የሚያደርገው። ቃናውን ጣዕሙን ምላሳችን ላይ ይታወቀናል። ካሮቴ ግማሽ ብስል ከሆነ በኋላ ድንች በተመሳሳይ መልኩ የተቆራረጠ ድንች አለ፣ እሱን ጨምራለሁኝ። ከ10 እስከ 15 ደቂቃ ባልሞላ ጊዜ ውስጥ የምንሰራው ቆንጆ የጾም አማራጭ ገበታችንን ድምቅ የሚያደርግልን ልጆቻችን ደግሞ የሚወዱት በተለይ በዚህ በጾም ወቅት ጥሩ አማራጭ የሚሆንን ለነሱ ለህፃናቶች ጿሚ ልጆች ካሉን ጥሩ ነው የሚሆንልን። የመረቁን ጨመር አድርገን ፈትፈት አድርገን
ቤተ ክርስቲያን ሄደው የሚጾሙ ልጆች ካሉ ለነሱ ብንሰጣቸው እንደዚህ በሳህን አድርገን ቆንጆ ነው። ደስ ብሏቸው የሚመገቡት ምግብ ነው። ካሮቱን ለትንሽ ጊዜ ካሮቱና ድንቹን አብሬ አቁላለዋለሁኝ። አብሮ ትንሽ ጠበስ ጠበስ እንዲል ውሃ ሳልጨምር አብሬ ለትንሽ ጊዜ ከጠበስኩት በኋላ ውሃ ጨምሬ ከልሼ ያለሁኝ። ያው መልኩ እንደምታይ በዚህ መልኩ ነው። መረቁን እንዳይበዛብን ደግሞ እንዳያንስ ድርቅም እንዳይል መጥነን መጨመር እንችላለን። ለፍትፍት ከፈለግነው ደግሞ መረቁን ጨመር አድርገን ማብሰል እንችላለን ማለት ነው። አሁን ጨምሬ ክድን አደረኩት። ከዛ ድንቹ እንደዚህ መብሰሉ ሲያዩት ራሱ ያስታውቃል። እዛ ጨው እንጨምራለን። መልኩም ቆንጆ ሆኗል። ድንቹ በስሏል። ድንችና ካሮቱ ተስተካክሎ በስሎልናል። ካሮቱም ቀድሞ ከበሰለ ፍርስርስ ስለሚልብን ግማሽ ብስል ሲሆንልን ካሮቱ ድንቹን እንጨምራለን። ከዛ እኩል ይበስልልናል። ሳይፈራርስ እናገኘዋለን ማለት ነው። መልኩ በዚህ መልኩ ቆንጆ ሆኗል። በትንሽ ደቂቃ የምንሰራው ቃሪያችንን ጣል ጣል አድርገን በቃ በትንሽ ደቂቃ የሚሰራ የሚያምር በዚህ መልኩ ቆንጆ የሆነ ካሮትና ድንች አልጫን የሰራሁት። ትወዱታላችሁ ቤተሰብ። አታውቁም ማለት ሳይሆን ዛሬ የሰራሁትን ላካፍላችሁ ብዬ ነው። የኔ መልካም ቤተሰቦቼ በዚህ መልኩ ሰርቼዋለሁኝ። እንደምትወዱት ተስፋ አረጋለሁ። ከወደዳችሁ ደግሞ ላይክ እና ሼር ማድረጋችሁን አትርሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩኝ። ቻው